በህይወታችሁ ቅድሚያ የምትሰጡት ነገር ግልጽ ካልሆነ ጊዜያችሁን ሰዎች ለሚያቀርቡላችሁ ነገሮች እሺ በማለት ታጠፉታላችሁ። ቀናችሁ ለወደፊት አላማችሁ መዳረሻ በሚገባ ያልተቀረጸ ከሆነና ለመጨረሻው መዳረሻ ግልጽ ምስል ከሌለው አጋጣሚዎች እንደሚመሯችሁና እንደፈለጉ እንደሚቀይሯችሁ የሚያጨቃጭቅ አይደለም። በሊደርሺፕ ዊዝደም ፍሮም the monk who sold his Ferrari በሚለው መጽሐፍ ላይ እንዳስቀመጥኩት በእቅዳችሁ ውስጥ ቅድሚያ የሚሰጡትን ነገር ካላካተታችሁ ሌሎች ቅድሚያ የሚሰጡት ነገር በእቅዳችሁ ውስጥ ይካተታል። ለዚህ ትክክለኛው መፍትሄ የህይወታችሁን ከፍተኛ ዓላማ በግልጽ ሁኔታ ማስቀመጥና ሰዎች ለሚያቀርቡላችሁ ተራ ነገሮች በትህትና እምቢ ማለትን መማር አለባችሁ። ቻይናዊው ጠቢብ ሰው ቻንግዙ የአንድ ሰው ታሪክን ይነግረናል። ይህ ሰው ለመሃራጃ ሰይፎችን የሚሰራ ሰው ነበር። ይህ ሰው በ90 ዓመቱ እንኳን እድሜው ቢገፋም ስራውን በፍጹም ትክክለኛነትና ችሎታ ያከናውን ነበር። ያውም በፍጥነትና በጭራሽ ስተትና እንከን በማይወጣለት ሁኔታ ነበር ስራውን የሚያቀላጥፈው። አንድ ቀን ታዲያ መሃራጃ ሽማግሌውን እንዲህ ሲል ጠየቀው፣ ይህ የምታሳየውን አስደናቂ ውጤት ለማምጣት የሚረዳህ የተፈጥሮ ችሎታ ነው ወይስ የተለየ ሌላ አይነት ቴክኒክ አለ ሲል ጠየቀው። ሰይፍ ሰሪው መለሰ፣ ዋናው ነገር ትኩረት ማድረግ ነው። ሰይፎችን መስራት የጀመርኩት በ21 ዓመቴ ነበር። ስለሌላ ምንም አይነት ነገር አልጨነቅም። ያ ነገር ሰይፍ ካልሆነ በቀር አላየውም፣ እንዲሁም ትኩረቴን አልሰጠውም። ከዚያም ሰይፎችን መስራት የኔ ትኩረትና ዓላማ ሆነ። በሌሎች አቅጣጫዎች ያላባከንኩትን ኃይሌን በሙሉ ወደ ጥበቤ አቅጣጫ አፈሰስኩት። ይህ የኔ የሙያ ምስጢር ነው አለ። በጣም ውጤታማ የሆኑ ሰዎች በምርጥ ሁኔታ በሚያደርጉትና ህይወታቸውን በሚያሻሽሉ ከፍተኛ ተጽዕኖ ባላቸው ሙያዎችና እንቅስቃሴዎች ላይ ትኩረትን ያደርጋሉ። ጠቃሚ ነገሮች ላይ በደንብ ትኩረትን ማድረግ ከጀመሩ ለትንንሽና በህይወታቸው ዋጋ የሌላቸው ዲስትራክሽኖች ወይም ትኩረትን የሚሰርቁ ነገሮች እምቢ ማለት አይከብዳቸውም። ማይክል ጆርዳን በታሪክ ምርጡ የቅርጫት ኳስ ተጫዋች ነው። ነገር ግን ጨዋታ ካለበት ውል አይዋዋልም። ዩኒፎርሙን ዲዛይን አያደርግም። የጉዞ መርሃ ግብሩን አያዘጋጅም። የእነዚህን ነገሮች ሁሉ ኃላፊነት ከእርሱ በማውረድ ለሌሎች ይሰጣል። የእርሱ ዋና ስራ የሚሆነው ጊዜውና ትኩረቱን በሙሉ የሚያሳልፈው ምን አይነት ምርጥ ስራ እንደሚሰራ በመለማመድና ቅርጫት ኳስን በመጫወት ነው። የጃዝ ታላቁ ሙዚቀኛ ሉዊስ አርምስትሮንግ ጊዜውን የሚያጠፋው ቲኬቶችን በመሸጥና የተመልካቾችን ወንበር በማስተካከል ሳይሆን ትኩረቱን በሙሉ የሚያደርገው በሙያው ላይ እና ትራምፔቱን በመጫወት ነው። አስፈላጊ ላሉ ነገሮች አይ ማለታችሁ አስፈላጊ ነገሮችን ለማከናወን የበለጠ ጊዜን ይሰጣችኋል። እንዲሁም በልባችሁ ውስጥ ያኖራችሁትን ዓላማ አሻራውን እንድታሳርፉና ለውጦችን ለማምጣት ይረዳችኋል። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች ይህ ቪዲዮ ከወዳችሁትና ከጠቀማችሁ ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ቪዲዮአችን ፍጻሜ አብራችሁን መቆየታችሁን እንዲያቅ ፎከስ እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ በቀጣይ በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ። ቻው።